ትላንት ምሽት በተለያዩ የእንግሊዝ ከተሞች የካራባኦ ካፕ ሶስተኛ ዙር ጨዋታዎች ተካሂደዋል። ከነዛ መካከል አርሰናል ከሜዳው ውጪ በሊግ 1 የተሳተፈ የሚገኘውን ፖርት ቫሊን አስተናግዶ 2-0 በሆነ ውጤት በማሸነፍ ወደ ቀጣይ ዙር ማለፉን አረጋግጧል። መድፈኞቹ ከወትሮ አሰላለፋቸው በተለየ መልኩ ለጥቂት ተጫዋቾቻቸው የመጀመሪያ አሰላለፍ እድልም ለመስጠት ሞክረዋል። ክሪስቲያን ኖርጋርድ፣ ኬፓ አሪዛባላጋ፣ ክሪስቲያን ሞስኬራ፣ ቤን ዋይት፣ ሉዊስ ኬሊ፣ ኢታን ንዋኔሪን ጨምሮ በቋሚ አሰላለፍ ውስጥም ጀምረዋል። የኋላ ግን አሰልጣኝ ማይክል አርቴታ ሊያንድሮ ትሮሳርድ፣ ቪክተር ዮኬሬዥን፣ ማክስ ዶማንን፣ ዴክላን ራይስንና ጋብሪኤል ማጋሌዥን ቀይረው በማስገባት ጨዋታቸውን 2-0 እንዲያሸንፉ ትልቅ ጥረትም አድርገዋል። በጨዋታው አርሰናል 81% የኳስ ቁጥጥር ይዞ የተጫወተ ሲሆን ሁለቱን የማሸነፊያ ግቦች በኤብሪቺዜና በሊያንድሮ ትሮሳርድ አማካኝነት መድፈኞቹ ማስቆጠርም ችለዋል። ኤብሪቺዜ ትላንት በአርሰናል ማሊያ የመጀመሪያ ጎሉን በ8ኛው ደቂቃ ማስቆጠርም ችሏል። በሌሎች ስታዲየሞች በተደረጉ የሶስተኛ ዙር የካራባኦ ካፕ ጨዋታ በቶተንሃም ሆትስፐር ስቴዲየም በተደረገው ጨዋታ ቶተንሃም ሆትስፐር ዶንካስተር ሮቨርስን 3-0 በሆነ ውጤት አሸንፏል። ሃደርስፊልድ በማንቸስተር ሲቲ የ2-0 ሽንፈት ሲደርስበት ፊልፎደንና ሳቪኒዮ የማንቸስተር ሲቲን 2 ጎሎች አስቆጥሯል። ኒውካስል ዩናይትድ በሜዳው ሴንት ጄምስ ፓርክ ስቴዲየም ብራድፎርድ ሲቲን 4-1 በሆነ ውጤት በማሸነፍ ወደ አራተኛ ዙር ማለፋቸውን አረጋግጧል። የሶስተኛ ዙር የካራባኦ ካፕ ጨዋታዎች መጠናቀቃቸውን ተከትሎ የአራተኛ ዙር ካራባኦ ካፕ ጨዋታ ድልድልም ይፋ ሆኗል። በዚህም መሰረት አርሰናል ከብራይተን ኤንድ ሆቭ አልቢዮን፣ ግሪምስቢ ታውን ከብሬንትፎርድ፣ ስዋንሲ ሲቲ ከማንቸስተር ሲቲ፣ ኒውካስል ዩናይትድ ከቶተንሃም ሆትስፐር፣ ሬክሳም ከካርዲፍ ሲቲ፣ ሊቨርፑል ከክሪስታል ፓላስ፣ ወልቨርሃምፕተን ዋንደረርስ ከቼልሲ፣ ዋይካምቤ ከፉልሃም የሚያደርጉት ጨዋታ የሚጠበቅ ይሆናል። የአራተኛ ዙር የካራባኦ ካፕ ጨዋታዎች በመጪው ኦክቶበር 27 የሚካሄዱ ይሆናል። በኢሮፓ ሊግ በተደረጉ የመጀመሪያ ዙር ጨዋታዎች ትላንት ሪያል ቤቲስ ከእንግሊዙ ኖቲንጋም ፎረስት ያደረጉት ጨዋታ 2-2 በሆናቸው ውጤት ተጠናቀቀ። ለሪያል ቤቲስ ሴድሪክ ባካምቡና አንቶኒ ከመረብ ሲያሳርፉ ለኖቲንጋም ፎረስት ኢጎር ጆሱስ 2 ጎሎች ከመረብ ማገናኘትም ችሏል። ኢጎር ጆሱስ ከ29 ዓመት በኋላ ለኖቲንጋም ፎረስት በአውሮፓ መድረክ ውድድሮች ያስቆጠረ የመጀመሪያው ተጫዋችም ሆኗል። ሮማ ከሜዳው ውጪ ኒስን 2-1 ሲያሸንፍ፣ ፍሬምፖርግ በሜዳው ባዝልን 2-1፣ ክሬቪና ዚቬዳ ከሴልቲክ ያደረጉት ጨዋታ 1-1 በሆናቸው ውጤት ሲጠናቀቅ ስፖርቲንግ ብራ ፌኖርድን 1-0 አሸንፏል። ፓኦክ ከማካቢ ቴል አቪቭ ያደረጉት ጨዋታ 0-0 በሆናቸው ውጤትም ተጠናቋል። የዩሮፓ ሊግ ጨዋታዎች ዛሬም ቀጥለው ሲካሄዱ ምሽት 1:45 ሊል ከኤስቲኬ ብራን የሚያደርጉት ጨዋታ ሲጠበቅ ምሽት 4 ሳልስበርግ ከፖርቶ፣ ሬንጀርስ ከጌንክ፣ አስቶን ቪላ ከቦሎኛ፣ ስቱትጋርት ከሴልታ ቪጎ የሚያደርጉት ጨዋታ ይጠበቃል። ማንቸስተር ዩናይትድ የ17 ዓመቱን ኮሎምቢያዊውን የመሃል ሜዳ ተጫዋች ክሪስቲያን ኦርዙኮን ለማስፈረም ቅድመ ስምምነት አድርጓል ተባለም። ተጫዋቹ የኮሎምቢያ ከ17 ዓመት በታች ብሔራዊ ቡድን ካፕቴን ሲሆን ቀይ ሰይጣናቱ ይህንን የመሃል ሜዳ ተጫዋች በቀጣይ ዓመት ዕድሜው 18 ሲሞላ ወደ እንግሊዝ እንዲመጣ ቅድመ ስምምነት ላይ መድረሳቸውን አንዳንድ ለክለቡ ቅርብ የሆኑ መረጃዎች አመላክተዋል። ከዚሁ ከማንቸስተር ዩናይትድ ሳንወጣ ማንቸስተር ዩናይትድ ሌላኛውን የ17 ዓመት ወጣት ተጫዋች ሙሐመድ ዳቦን ለማስፈረም አሁንም ንግግር እያደረጉ እንደሆነም ተገኝቷል። ተጫዋቹ በካሪንግተን እያደረገ በሚገኘው ትሬኒንግ ደስተኛ የሆኑት የማንቸስተር ዩናይትድ ኃላፊዎች ወጣቱን ሴኔጋላዊ ኢንተርናሽናል ወዲያው ለማስፈረም ንግግር ስለማድረጋቸው እየተሰማም ይገኛል። የቼልሲ እግር ኳስ ክለብ የገንዘብ ቅጣት ተጣለበት። ባለፈው ቅዳሜ የምዕራብ ለንደኑ ክለብ በማንቸስተር ዩናይትድ 2-1 በተሸነፉበት ጨዋታ ላይ የማልዳኛው ፒተር ባንክ በአጠቃላይ ለሰማያዊዎቹ ተጫዋቾች 6 ቢጫ ካርድ ማስመልከታቸውን ተከትሎ እንደሆነም ተገልጿል። ከነዚህ 6 ቢጫ ካርዶች መካከል አሰልጣኝ ኢንዞ ማሪስካ የተመለከቱት ቢጫ አንዱ እንደሆነም የተነገረ ሲሆን ሮበርት ሳንቼዝም በቀጥታ ቀይ ካርድ ከሜዳ መውጣቱም ይታወሳል። ይህንን ተከትሎ አወዳዳሪው አካል የ25,000 ፓውንድ የገንዘብ ቅጣት በቼልሲ እግር ኳስ ክለብ ላይ ማስተላለፉም ተረጋግጧል። ዌስትሃም ዩናይትድ ኑኖ ስፕሪንቶ ሳንቶን ለመሾም መቃረቡ ተነገረ። የለንደኑ ክለብ ዌስትሃም ዩናይትድ አሰልጣኝ ግራም ፖተርን ለማሰናበት ማሰባቸው የተገለጸ ሲሆን በመትካቸው ፖርቹጋላዊን አሰልጣኝ ኑኖ ስፕሪንቶ ሳንቶን ለመሾም መቃረባቸው ታማኝ ምንጮች ዘግበዋል። እንደ ጋዜጠኛ አለን ኒክዘን ዘገባ ከሆነ መዶሻዎቹ አሰልጣኝ ግራም ፖተርን ባለፈው ጥር ወር ከሾሟቸው በኋላ ባደረጓቸው ባለፉት 25 ጨዋታዎች ማሸነፍ የቻሉት 6ቱን ብቻ ነው። ታዲያ ይህንን ተከትሎ የክለቡ ኃላፊዎች እሳቸውን ለመተካት አማራጮችን እየፈለጉ ሲሆን ባለፈው ወር ኖቲንጋም ፎረስት የተሰናበቱትን አሰልጣኝ ኑኖ ስፕሪንቶ ሳንቶስን ለመሾም ተቃርበዋል ሲል መረጃው አውጥቶታል። አሰልጣኙ በቀጣይ ከኤቨርተን ጋር የሚያደርጉት ጨዋታ የሚጠበቅ ሲሆን የእሳቸውን በዌስትሃም ዩናይትድ የሚኖራቸውን ዕጣ ፋንታ የሚወስን እንደሆነም ተገልጿል።